የእስራኤል ሕዝብ ከግብፅ መውጣት። ከብዙ ዘመናት በፊት የእስራኤል ሕዝብ በእግዚአብሔር አገልጋይ በሙሴ መሪነት ከግብፅ ባርነት አመለጠ። ነገር ግን ከኋላቸው ፈርዖን ሐሳቡን በመለወጥ ኃይለኛ ሰራዊቱን ልኮ አሳደዳቸው። ብዙም ሳይቆዩ እስራኤላውያን በፈርዖን ሰራዊትና በሰፊው ቀይ ባህር መካከል ተከበው ቀሩ። ልባቸው በፍርሃት ተሞላ። ወደ እግዚአብሔር ረድኤት ጮኹ። ያን ጊዜ እግዚአብሔር ሙሴን ተናገረው፣ እንዳይፈራም ነገረው። እግዚአብሔርም በበትር በባህሩ ላይ ዘርጋው አለው። ድንገትም ሌሊቱን ሙሉ ኃይለኛ ነፋስ ጀመረ። ባህሩም በሁለት ተከፈለ። በባህሩም መካከል መንገድ ታየ። የእስራኤል ሕዝብ በደረቅ መሬት በባህሩ መካከል ተሻገሩ። ከኋላቸውም የፈርዖን ሰራዊት እነሱን ለማሳደድ ወደ ባህሩ ውስጥ ገቡ። ነገር ግን እግዚአብሔር ሕዝቡን ጠበቀ፣ ጠላቶቻቸውንም አወካቸው። እስራኤላውያን ማዶ እንደደረሱ ሙሴ በትሩን እንደገና አነሳ። የባህሩም ውሃ ተመልሶ ተገጠመ። የፈርዖን ሰራዊት ድል ተመታ። እስራኤልም ዳነ። ሕዝቡም መንገድ በሌለበት መንገድን የሚያደርጉ እግዚአብሔርን አመሰገኑ። አሜን።